አልዋሻችሁም እነዚህ ነገሮች አሁን የሚነግረኝ ሰው ቢኖር በጣም ደስ ይለኝ ነበር። ነገር ግን አልሆነም። ኢትስ እኔ ማለፌባቸው ተምሬባቸው የተማርኳቸው ነገሮች ደግሞ ለእናንተ ላካፍላችሁ ሼር ላድርጋችሁ መጥቻለሁ። ሰላም አላችሁ? መሳይ ነኝ። እንኳን ወደ ቻናል መጣችሁ። ዛሬ ደግሞ ፍሬሽማን ተማሪዎች ተገናኝተናል። አንቺ ማን ነሽ እኛን ልትመክሪ የመጣሽው ካላችሁኝ ደግሞ እንዳልኳችሁ ስሜ መሳይ ይባላል። የጅማ ዩኒቨርሲቲ የሁለተኛ ዓመት ተማሪ ነኝ። ብዙ አናራቅም። ምንም ቢሆን ግን አንድ አመት ኤክስፒሪየንስ አለኝ ከእናንተ በተሻለና በአንድ አመት ውስጥም ደግሞ እንዴት ነው የሚደርሱብኝ ነገሮች ቶሎ ወደ ትምህርት የመቀየር ባህሪ ስላለብኝ ብቻ ጥሩ ተምሬባቸዋለሁ ብዬ አስባለሁኝና እናንተም ልክ እንደኔ ካለፋችሁ በኋላ እነዚህ ነገሮች ቀድሜ ባውቃቸው ኖሮ ብላችሁ እንዳትጸጸቱ ቀድማችሁ እንድታውቋቸው ሼር አድርጋችኋለሁ ማለት ነው። እስከ ቪዲዮ መጨረሻ መቆየት እንዳትረሱ። በዚህ ቪዲዮ ላካፍላችሁ ከፈለኳቸው ሀሳቦች መካከል የመጀመሪያው ነገር ምንድነው? አሁን ውጤታችሁን አውቃችኋል እና ዩኒቨርሲቲ እንደምትገቡ እርግጠኞች ናችሁ። ነገር ግን ወደ ዩኒቨርሲቲ የምትመጡበት ምክንያት ውጤታችሁ ስለፈቀደላችሁ ወይ ደግሞ ይሄ ማለፊያ ውጤት ስላመጣችሁ ብቻ ሳይሆን የምርም ዩኒቨርሲቲ የምትገቡበትን ምክንያት አውቃችሁ ቢሆን በጣም አሪፍ ነው። ምክንያቱም የማታውቁ ከሆነ ከገባችሁ በኋላ በጣም ብዙ አይነት ቀውስ ውስጥ ነው የምትገቡትና የምርም በቃ እዛው ያላችሁ ከመግባታችሁ በፊት የምትለው ነገር ለራሳችሁ ቁጭ ብላችሁ መልሱ። ዩኒቨርሲቲ የምገባው ለዚህ ነው። ሜቢ ወደ ዩኒቨርሲቲ መጡ ተማሪዎች ፓሽኔ ነው ብለው የሚሉት ነገር ዩኒቨርሲቲ ውስጥ ያለ ስለሆነ ሊሆን ይችላል፣ ወይም ደግሞ ጀስት ለመመረቅ ብቻ ሊሆን ይችላል። ነገር ግን ለመመረቅ ብቻ ስላችሁ ጎን ለጎን የራሳቸውን የሆነ ነገር ይዘው ነገር ግን መመረቅም ስለሚፈልጉ ሊሆን ይችላል። ይሄን ስላችሁ ደግሞ በዩኒቨርሲቲ ውስጥ ያሉ ተማሪዎች ሁላም የሆነ እንትና ማለት ህልም አላቸው ምናምን እያልኩኝ አይደለም። ኦፍ ኮርስ አብዛኞቹ ጀስት ለምን እንደገቡ ወይም ደግሞ ለምን እዚህ እንደተገኙ ሳውቁ የሚቀጥሉም አለ ላለማዋሸት ማለት ነውና እናንተ ግን እንደዚህ መሆን የለባችሁም። የምርም ለምንድን ነው ወደ ግቢ የሚሄደው? ለምንድን ነው ወደ ዩኒቨርሲቲ የሚሄደው? በቃ ውጤት ስለመጣልኝ ብቻ ነው ብላችሁ ጠይቁ። ምክንያቱም በዩኒቨርሲቲ ውስጥ የምታሳልፉት ከአራት እስከ 7-8 ዓመት ድረስ ያሉ ዓመታት ድጋሚ የማይመለሱላችሁ ዓመቶች ናቸውና ሜቢ ከዩኒቨርሲቲ ውጪ ሆናችሁ ሌላ ነገር ብታደርጉ የተሻለ ሊሆንላችሁ ይችላልና እኔ በደንብ አውቃለሁ ለምን እዚህ እንዳለሁኝ በደንብ አውቃለሁ። እና የሁላችንም ምክንያት ደግሞ ተመሳሳይ አይደለም። ሁሉም ይሄ እንዴት ነው የሚፈልገውና የሚወደው ነገር ኋላ ላይ ሊሰራበት የሚፈልግበት ነገር ዩኒቨርሲቲ ስላለ መጥቷል። ዩኒቨርሲቲ የተገኘው ለዛ ነው ማለት አይቻልም። እንደገና ደግሞ ሁሉም ደግሞ ጎን ለጎን ለያዘው ነገር ነው ጀስት እያለፈበት ያለበት ወይ ብቻ ስለሆነ ነው ማለትም አይቻልም። የሁሉም እዚህ የመሆኑ ዓላማ ይለያያል እና የእናንተን ለይታችሁ እወቁ። ይሄን ስላችሁ ቀላል ነው ያልኩኝ አይደለም። ይሄ ለምን የምትለውን ነገር መመለስ ቀላል ነው ያልኩኝ አይደለም። በጣም ከባድ ነው። ለምን የሚለው ነገር ለራሳችሁ ከመመለሳችሁም በላይ ወይ ደግሞ በዚህ ሀሳብ ከራሳችሁ ጋር ከመነጋገራችሁ በላይ ከባድ የሚሆንባችሁ ነገር ምንድነው? እዚህ መታችሁ ለምንድን ነው የመጣሁት ብላችሁ እዚህ ከገባችሁ በኋላ ስትጠይቁ ነው ከባድ የሚሆንባችሁ። ለዛ የምትለው ነገር በተቻላችሁ አቅም ለመመለስ ሞክሩ። ከዚህ በኋላ ያሉ ነገሮች ይሄን ያክል ከባድ አይደሉም። ምክንያቱም ለምን ወደ ዩኒቨርሲቲ እንደምትገቡ ከራሳችሁ ጋር ተነጋግራችሁ አውቃችኋል ወይ እናንተ የምትፈልጉት ወይ ደግሞ ነገ ላይ ልትሰሩበት የምትፈልጉበት ነገር ዩኒቨርሲቲ ውስጥ ስላለ ነው ዩኒቨርሲቲ የምትገኙት። ስለዚህ ዋና አንድና አንድ እናንተ ዓላማ ትምህርታችሁ ነው ማለት ነው። ወይ ደግሞ በሌላ በኩል መመረቁንም ትፈልጋላችሁና ከዛም በተጨማሪ ደግሞ በራሳችሁ የምትሰሯቸው ነገሮች አሉ። ለነዛ ለምትሰሯቸው ነገሮች ደግሞ ሜቢ ከቤተሰብ መውጣትና ወደ ዩኒቨርሲቲ መምጣት ትክክለኛው ቦታውን አግኝታችሁት ሊሆን ይችላል። ወደ ዩኒቨርሲቲ ለመምጣት ያሰባችሁት ኢትስ ኦኬ። ምንም ነገር ቢሆን ዋናው እናንተ ማመናችሁ ነው። ለዚህ ነው ብላችሁ በምትሰጡት ነገር ማመናችሁና ከዚህ ሲቀጥል ዩኒቨርሲቲ ውስጥ እንዴት ነው ህይወቴን የምመራው፣ እንዴት ነው የኔ ህይወት የሚቀጥለው የሚለው ጥያቄ ብቻ ነው ለእናንተ የሚያሳስባችሁ ነገር ማለት ነው። በዚህ መሃል 3 ሀሳቦችን አነሳላችኋለሁ። የመጀመሪያው ነገር ምንድነው? ወደ ዩኒቨርሲቲ ስትመጡ ራሳችሁን እንደፈለጋችሁ አድርጋችሁ ማስተዋወቅ ትችላላችሁ። ይህን ስላችሁ ምን ማለት ነው? ይሄ ያልሆናችሁትን ነገር አሳዩ ማለት አይደለም። እንዳልሆናችሁት ወይ ደግሞ እንደሌላ ሰው ማንነት አክት አድርጉ እያልኩኝ አይደለም። ነገር ግን አንዳንዴ እንዴት ነው ባደግንባቸው አካባቢዎች ሲሆን በዛ አካባቢ ያሉ
ሰዎች ጓደኞቻችን የትምህርት ቤት ጓደኞቻችን ምናምን የሚያውቁን ልክ እንደ ልጅነታችን ልክ እንደ ትላንትናው ታሪካችን ልክ እንደ ትላንትናው ህይወታችን ነው። እኛ በሆነ መንገድ መለወጥ ብንፈልግ በሆነ መንገድ ራሳችንን ማሻሻል ብንፈልግና በቃ እኔ እንደዚህ አይነት ሰው ነኝ፣ እኔ እንደ ትላንትና አይደለሁም፣ እኔ በዚህ መንገድ ተለውጫለሁ፣ እኔ በዚህ መንገድ እዚህ ቀጣይ ስቴፕ ላይ ደርሻለሁ ብላችሁ ለማሳየት ትንሽ ይከብዳል። ምክንያቱም እነሱ የሚያውቃችሁ ልክ እንደ ትላንትናችሁ እና እናንተ እንደምንም ያክል እንኳን መለወጣችሁን ለማሳየት ብትጥሩ እነሱ እንደ ትላንትና ስለሚረዷችሁ ለመለወጥም ትንሽ ከበድ ይላልና ግን ወደ ዩኒቨርሲቲ ስትገቡ አብሶ ደግሞ ራቅ ወዳለ ቦታ ስትሄዱ በቃ ማንም አያውቃችሁ ማለት አብዛኛው ሰው አያውቃችሁ። ሜቢ ከትምህርት ቤታችሁ አንድ ላይ የምትመጡ ልጆች ካላችሁ ሊያውቃችሁ ይችላል። ነገር ግን በቃ ኦልሞስት ማንም አያውቃችሁም ብለን እንውሰድና ለነዛ ለማያውቋችሁ ሰዎች ራሳችሁን እንደፈለጋችሁ አድርጋችሁ ማብራራት ትችላላችሁ። ራሳችሁን እንደፈለጋችሁ አድርጋችሁ መግለጽ ትችላላችሁ። የምትወዱትን ነገር የምትጠሉትን ነገር ብቻ ምንም አይነት ነገር ቢሆን እንደ አዲስ ነው እናንተን ገና የሚያዩአችሁና ራሳችሁ እንደፈለጋችሁ አድርጋችሁ መቀየር ትችላላችሁ። ደግሜ ምላችሁ ደግሞ ይሄን ስላችሁ የሆነ ውሸት የሆነ ማንነት ይኑራችሁ ማለት አይደለም። ሲጀመር ውሸት የሆነ ማንነት እንዴት ነው የምትሰውኑ ከሆነ መታወቁ አይቀርም የሆነ ሰዓት። ነገር ግን የምርም ራሳችሁ ላይ መስራት ከፈለጋችሁ ከትላንትናው ማንነታችሁ የተወሰነ መለወጥ ከፈለጋችሁ በቃ ሰዎች እናንተን እንደዛው መቀበል ይችላሉ። መጀመሪያ በነበራችሁበት አካባቢ ስትራግል ያደረጋችሁ ካለ በዚህ ነገር ወደ ግቢ ስትገቡ ግን የተሻለ ይሆንላችኋል። ስለዚህ ወደ ግቢ ስትገቡ እንደ ትላንትናው የሆነ እናንተ የማትወዱትን ማንነት አታስረዷቸውም ማለት ነው። ስለዚህ እናንተ መሆን የምትፈልጉትን ማንነት የምርም ግቢ ውስጥ መሆን ትችላላችሁ። ወደኋላ የሚጎትታችሁ ነገር የለም። ምክንያቱም አዲስ የሚያውቋችሁ ልጆች የሚያውቋችሁ እናንተ እንደምትፈልጉት ማንነት ነው የሚቀበሏችሁም የሚያውቋችሁ ማለት ነው። እና እዚህ ነገር ላይ ስሩ። ከመግባታችሁ በፊት የምርም እኔ አሁን የሆንኩትን ነገር የምር መሆን እየፈለኩ ነው ወይ የሆንኩት? አሁን ያለኝ አነጋገር፣ አሁን ሲሪየስ የሆንኩባቸው ጉዳዮች፣ አሁን በቀልድ የሚይዛቸው ጉዳዮች የምር በቀልድ የሚታዩ ነገሮች ናቸው ብላችሁ እያንዳንዱን ነገር ከራሳችሁ ጋር ቁጭ ብላችሁ ተማከሩ። ምክንያቱም አሁን የዩኒቨርሲቲ ተማሪ ልትሆኑ ነው። አሁን ማለት በቃ ከልጅነት ጊዜ እየወጣችሁ ነው፣ ከቤተሰብ እየወጣችሁ ነው። ስለዚህ በቃ ራሳችሁን ይሄ ለራሳችሁ መሪ የምትሆኑበት ጊዜ ነው። ራሳችሁ የምትቆጣጠሩበት ጊዜ ነው። በቃ አሁን የህፃንነት ጊዜ አብቅቷል ማለት ነው። እና እያንዳንዱ ነገር ለብቻችሁ ቁጭ ብላችሁ አስቡበት። የምር እኔ ሲሪየስ የምሆንበት ነገር ምንድን ነው? አሁን እኔ መሳይማ በዚህ አትደራደር የምባልበት ነገር ምንድን ነው? መሳይ በዚህ ነገር ላይ ሲሪየስ ናት የምባልበት ነገር ምንድን ነው? ራሳችሁንም እየጠራችሁ የምር እኔ በምን ነገር ላይ ነው እሱማ በዚህ ነገር ላይ አይደራደርም፣ እሷማ በዚህ ነገር ላይ አትደራደርም የምትባሉበት ነገር ምንድን ነው? እና ይህንን ነገር ቁጭ ብላችሁ ከራሳችሁ ጋር ተነጋገሩ። ማላስነካው ጉዳይ ምንድን ነው? ሲሪየስ የምሆንበት ጉዳይ ምንድን ነው ብላችሁ ተነጋገሩና ራሳችሁ እንደፈለጋችሁ አድርጋችሁ ዲፋይን ማድረግ ስለምትችሉ በራሳችሁ ላይ ለመስራት በጣም ትልቅ እድል ነው። አንዴ ደግሞ እዛ ሰፈር እንደሚያውቋችሁ የድሮ ጓደኞቻችሁ የልጅነት ባህሪያችሁን እንደሚያውቋችሁ ሰዎች ግቢ መታችሁ እንደዛ አክት የምታደርጉ ከሆነ ዘላለማችሁን በዛው ማንነታችሁ ነው የምትቀጥሉት። ምክንያቱም ከግቢ በኋላ በቃ ብትወጡ ማለት ይሄን ያክል ራሳችሁ ላይ መስራት እንትን ስለማይኖር በቃ ግቢ ውስጥ ነው ራሳችሁ ላይ በደንብ መስራት የምትችሉት ከብዙ ነገር አንፃር። አሁን ዲቴል ልገባላችሁ አልችልም፣ ከዚህ በኋላ ብዙ ሀሳቦችን ማንሳት ስላለብኝ ማለት ነው። እሺ የመጀመሪያው ሀሳቤ ይሄንን ይመስላል። ሁለተኛው ሀሳቤ ደግሞ ምንድነው ከመጀመሪያው ጋር የሚገናኝ አይመስለኝም፣ ግን ልንገራችሁ። ባውንደሪ የሚባለው ነገር ነው። ባውንደሪያችሁን ወፈር አርግታችሁ ነው ማስመር ያለባችሁ። እሺ ማለት አሁን ላይ በቃ በህይወታችሁ ውስጥ ያሉትን ሰዎች የማስወጣትም የማስገባትም መብት አላችሁ። እንዲቀርባችሁ የምትፈልጉትንም እንዲርቋችሁ የምትፈልጉትንም ሰዎች የማራቅም የማቅረብም መብት አላችሁ። ምክንያቱም የሚይዛችሁ ምንም ነገር የለም። አብሮ አደጌ ነው የምትሉት ነገር የለም። እንዲሆናልኛለች እንዲሆኑልኛል ብቻ ምንም ይዛችሁ ነገር አይኖርም እና የምትፈልጓቸውን ሰዎች ማቅረብም ማራቅም ትችላላችሁ። እንዲደፍሯችሁም እንዲንቋችሁም እንዲያከብሯችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ ባውንደሪ የሚባለው ነገር ደግሞ ይሄ ከሰው ጋር ይሄ ባላችሁ ነገር በጣም ወሳኝ ነገር ነው። ሊኖራችሁ የሚገባ ባውንደሪ ሊኖራችሁ ይገባል። ለማንኛውም ሰው ቢሆን ማለት
ከቤስት ፍሬንድ ከምትሉትም ሰው ጋር ሊሆን ይችላል። ከማንኛውም ሰው ጋር ባውንደሪ ሊኖራችሁ ይገባል። ከራሳችሁ ጋር የማይመሳሰል ሰው ካጋጠማችሁ ባውንደሪያችሁን ሰፋ ታደርጉታላችሁ፣ ጠበቅ ታደርጉታላችሁ። ልታስጠጓቸው ከነሱ ጋር ደግሞ አብራችሁ ልታድጉ ልትማሩባቸው የምትችሏቸውን ሰዎች ስታገኙ ደግሞ ታቀርባላችሁ ማለት ነው ወደ ራሳችሁ። ምክንያቱም እናንተም ለነሱ ትሆናላችሁ፣ እነሱም ደግሞ ለእናንተ ሊሆኑ ስለሚችሉ ማለት ነው። እና ባውንደሪያችሁ ላይ በደንብ ሲሪየስ መሆን አለባችሁ። ከዚህ በታች ደግሞ ስለ ጓደኛ ስለምታገኟቸው ሰዎች አንድ ነገር ልንገራችሁ፣ ይሄን ስላችሁ ማለት ነው። እና አምና ከአንደኛው ዶርሜቴ ጋር እያወራን እኔ ግቢ ከመግባቴ በፊት የተነገረኝ ስለ ግቢ የተነገረኝ ነገር ተቃራኒ ሆነብኝ እዚህ ግቢ ከገባው በኋላ ማለት ነው። ምክንያቱም ውጪ ያለሁኝ እንጃ ቤተሰብ በደንብ እንድጠነቀቅ ይሁን አላውቅም የተነገረኝ፣ አንዳንድ ሰዎችም የነገሩኝ በቃ በጣም መጥፎ ነገር ነውና እንዲህ ስትራመዱ ራሱ ተኮሳትራችሁ ምናምን ሁሉንም ሰው እንዲህ በቁርጥ እያያችሁ እንድታልፉ የሚያደርጓችሁ ነገር ነበር ሲነግሩኝ የነበረ እና በቃ እኔም እንደዛ ነበር የመጣሁት። አይ ኖርማል ነው ራሴ መጠበቅ ማቅተኝ አይነት ነገር። ምክንያቱም ከኔ ጋር እንዴት ነው በደንብ ማቃቸው ልጆች ምናምን አብረውኝ ስላልመጡ ኦልሞስት ብቻዬን ነገር ነኝ እና አረ ኖርማል ነው እንዴትም እንትን እላለሁ እያልኩኝ ነበር የመጣሁትና ስመጣ ግን እግዚአብሔር ይመስገን በቃ አሪፍ ዶርም ምን ያጋጠመኝ ምናምን ነገርና ከዛ በቃ ከሷ ጋር እያወራሁኝ ከአንደኛው ዶርሜቴ ጋር እንዳልኳችሁ እያወራሁኝ እዛ የሰማሁትና እዚህ ስመጣ እኮ ኮምፕሊትሊ የተለየ ነገር ነው ያየሁት ምናምን አልኳትኝና እሷ የመለሰችልኝ መልስ መቼም ማለት ነው ምን አለችኝ መስሎሽ ነው እንትን በዙሪያሽ ያሉ ሰዎች ጥሩ ስለሆኑ ነው በቃ ሙሉ ግቢ ጥሩ የመሰለሽ አለችኝና ነው እንዴ ምናምን ብዬ ዝም አልኩኝ። ከዛ የሆነ ሰዓት ጂሲዎች ሊወጡ አካባቢ ከጂሲ የተቀበልኩት ምክር ነበርና እንደምታዩት አይደለም፣ ሁሉም ነገር እንደሚመስለው አይደለም፣ ሁሉም ነገር እንደሚታየው አይደለም። እና ያው ጂሲ ናቸው ከኔ በ4 ዓመት ወይ በ5 ዓመት ይበልጡኛልና ምክር ሰማለሁ ባይዘው እና እንደሚመስለው አይደለም፣ እንደሚታየው አይደለም። ራሳችሁ መጠበቅ መጠንቀቅ አለባችሁ። እና የማታውቁት ብዙ አይነት ጉዳዮች አሉ ግቢ ውስጥ ምናምን ሲባል ጋድ ሰው በዙሪያ ያለው ሰው ነው ማለት ነው። የኔ አመለካከት እንደዛ እንዲሆን ያደረገው ግቢ ጥሩ ነው እንድል ያደረገኝ በዙሪያ ፈጣሪ ፈቅዶ ያስቀምጣቸው ሰዎች ናቸው ለካ ብዬ አሰብኩኝ ማለት ነው። ምን ልላችሁ ፈልጌ ነው በዙሪያችሁ እንዲሆኑ የምትፈቅዱላቸው ሰዎች በጣም በእናንተነታችሁ ላይ ትልቅ እንትን አላቸው፣ ተጽዕኖ አላቸውና ይሄ ስለ ዶርም ነገር ጸልዩበትና ነው ሌላውን የምላችሁ ነገር የለም። በእውነት ነው የምላችሁ እኔ እግዚአብሔር ረድቶኛል። አምና ስቴብል ስላልሆንን የዘንድሮን እግዚአብሔር ያውቃል እና ስቲል ግን አሪፍ ላይ ነኝ። አምና ደግሞ በጣም አሪፍ ነበር እግዚአብሔር ይመስገንና በዙሪያችሁ የምታስጠጓቸውን ሰዎች ላይ በደንብ ሲሪየስ ሁኑ። ለኔ አይሆንም ብላችሁ የምታስቡ ከሆነ እነዛን ሰዎች ለማራቅ ወደኋላ አትበሉ፣ አይሆንም ለማለት ወደኋላ አትበሉ፣ ከነሱ ለመሸሽ ወደኋላ አትበሉ። ስለዚህ ሀሳብ እስቲ በኋላ ላይ እንትን ቪዲዮ ካረዘመብኝ ለማንሳት እሞክራለሁኝ። እና በዙሪያችሁ ስለሚቀመጡ ሰዎች ሲሪየስ ሁኑ። ሁለተኛው ነገር ማለት ነው ባውንደሪያችሁን ወፈርም ቀጠን የምታደርጉባቸውን ሰዎች በደንብ ለዩ። ሶስተኛው ነገር ደግሞ ምንድነው ቅድም መጀመሪያ ላይ እንደነገርኳችሁ ግቢ የምትገቡበትን ምክንያት ለዩ ብያችሁ ነበርና በዚህም ሆነ በዛ ግቢ ራሱ እንድትገቡ ያደረጋችሁ ትምህርታችሁ ነው፣ ማጥናታችሁ ማንበባችሁ ነው። ፍሬሽማን ላይ ደግሞ የምትሰሩት ውጤት ምንም ያክል እንኳን ማለት የሁሉም ተማሪ አላማው የምር ዩኒቨርሲቲ የኔን ፓሽን ዩኒቨርሲቲ ነው ያለው ብሎ ይመጣል ብዬ አላስብም። ፐርሰናሊ እንደዛ አላስብም። እና ግን ምንም ይሁን ምን ዩኒቨርሲቲ የምትመጡት ለምታስቧቸው ልትሰሯቸው ለምትፈልጉ ነገሮች አመቺ ቦታም ሆኖ ይሁን የምር ትምህርታችሁንም ፈልጋችሁ ብቻ በምንም በኩል ዩኒቨርሲቲ ራሱ እንድትመጡ ያደረጋችሁ ትምህርታችሁ ስለሆነ ትምህርታችሁን ይሄን ያክል ችላ አትበሉ። ደግሞ ፍሬሽማን ላይ ከዚህም በኋላ ለምትቀጥሏቸው እንትኖች ስለሚያስፈልጋችሁ ፍሬሽማን ላይ በደንብ ለመስራት ሞክሩ፣ ችላ ለማለት ሞክሩ። ሶስተኛው ምክሬ ይሄ ነው። ሲቀጥል ደግሞ ይሉኝታ ስለሚባለው ነገር ማንሳት ፈልጋለሁ። ይሉኝታ ስለሚባለው ነገር ማለት አሁን ላይ
ልክ ቤተሰብ ኖሮ እሷ ይሄን ነገር አትወድም፣ ይሄ ነገር አይመቻትም፣ እንዲህ አይነት ነገር አትፈልግም ብለው አፋችሁ ሆኖ ሊናገሩላችሁ የሚችሉ ሰዎች የሉም። አሁን እዚህ እናንተ ናችሁ ራሳችሁን መከለል የምትችሉት፣ ራሳችሁን ከማትፈልጉት ነገር ማራቅ ወደምትፈልጉት ነገር ማቅረብ የምትችሉት እናንተ ናችሁ። ለእናንተ የእናንተን አፍ ሆኖ ሊናገርላችሁ የሚችል ሰው አይኖርም። ስለዚህ የማትፈልጉትን ነገር አልፈልግም፣ የምትፈልጉትን ነገር ፈልጋለሁ ማለት አለባችሁ። ይሉኝታ ብዬ ቪዲዮ ሰርቻለሁኝና ሜቢ ብታዩት አሪፍ ነው። ግን እንደዚህ ለየት አድርግቼ ደግሞ በግቢ ውስጥ ስለ ይሉኝታ ስነግራችሁ አፋችሁ የሚሆን አካል ማንም የለም። እናንተ ናችሁ ራሳችሁን ፕሮቴክት ልታደርጉ የምትችሉት። ምክንያቱም ከቤተሰብ ርቃችኋል። ዘመድ ምናምን ማለት ይሄን ያክል እናንተን ከሆነ ነገር ሊከላከላችሁ የሚችል ነገር የለም። አንዳንድ ሰዎች ሊቀርባችሁ እየፈለጉ እንኳን እናንተ ካልፈለጋችሁ ጀስት መራቅ ክፋት አይደለም። እዛ ቪዲዮ ላይ አውርቼዋለሁ። ጊዜ ካላችሁ እዩት፣ ብታዩት አሪፍ ነው እና ክፋት አይደለም። ከእናንተ መራቅ ከምትፈልጉት ሰው መራቅ ክፋት አይደለም። ለምንድነው የምትርቁት? ፊውቸራችሁን ማበላሸት ስለማትፈልጉ ነው የምትርቁት በቃ። እና መራቅ ካለባችሁ ሰው ለመራቅ ምክንያቱም መፈለግ አይጠበቅባችሁም። ጀስትን ብላችሁ መራቅ ትችላላችሁ። እና እቺ ይሉኝታ የምትባለው ነገር ካለባችሁ ግቢ ውስጥ ይጎዳቸዋል በደንብ ማለት ነው። ስለዚህ እሱንም ነገር ከውስጣችሁ ለማስወጣት ሞክሩ። ፍሬሽማን ላይ ያላችሁ እነዚህን ነገሮች ካደረጋችሁ የምትጸጸቱበት ነገር ይኖራል ብዬ አላስብም። እኔ አሁን ከነገርኳችሁ መካከል ብቻ ባቀው ብዬ የሚላቸው ነገሮች እነዚህን ይመስሉ ነበረ። የምርም ግን መጀመሪያ ባቃቸው ለምዶና አላቅም እንደዚህ አይነት ቪዲዮ የምሬን ሁላችሁ መጀመሪያ ላይ ፈልጌ ነበር። ወደ ግቢ ከመግባቴ በፊት ፈልጌ ነበር። እኔ አሁን እየሰራሁላችሁ ያለሁትን ቪዲዮ አይነት ፈልጌ ነበር ግን አላገኘሁም። እግዚአብሔር ይመስገን ካለፍኩኝ በኋላ እኔ ተምሬባቸው ለእናንተ ደግሞ ሼር እናደርጋቸው በቅቻለሁኝ ማለት ነው። የዛሬ ቪዲዮ ይህን ይመስል ነበር። እስካሁን ከቆያችሁ ደግሞ ቪዲዮውን ወዳችሁታል ማለት ነው በእርግጠኝነት። ስለዚህ ይህን ቪዲዮ ላይክ ማድረግ እንዲሁም ደግሞ እንዲህ አይነት መልእክቶች እንዲደርሷችሁ እንዲህ አይነት ትምህርቶችን ማግኘት እንድትችሉ ይህን ቻናል ሰብስክራይብ በማድረግ ኖቲፊኬሽን እንዲደርሳችሁ ደግሞ የደወል ምልክቷን መጫን እንዳትረሱ። በሌላ ቪዲዮ እስክመለስ ሰላም ሁኑልኝ።